ሶፉመር ሚዲያ ሰላም ጤና ይስጥልኝ ውድ የሶፉመር ሚዲያ ተከታታዮቻችን ሶፉመር ሚዲያ በአፋን ኦሮሞ የተለያዩ ፕሮግራሞችን ቃለ መጠይቆችን ሲያቀርብ ቆይቷል። ዛሬ ደግሞ በአማርኛ ለመጀመሪያ ጊዜ እንግዳ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ ከወዲሁ ጋብዛለን። የዛሬ እንግዳችን እንግዲህ የቀድሞ የሶማሌ ክልል ርዕሰ መስተዳድር አቶ አብዲ ሙሐመድ ኡመር ናቸው፣ ወይንም ደግሞ በቅጽል ስማቸው አብዲሌ ተብሎ የሚታወቁ ለብዙ ጊዜ እንግዲህ ከሚዲያ በመራቅ ከ8 ዓመታት ወዲህ የመጀመሪያ ቃለ መጠይቃቸውን ለማድረግ ሶፉመር ሚዲያ ጋር ቆይታ ለማድረግ ፍቃደኛ ስለሆኑ ከልብ እናመሰግናለን። እንኳን በሰላም መጡ። እኔም አመሰግናለሁ። እንኳን በሰላም ቆይሽ። እንግዲህ አቶ አብዲ ለ6 ዓመታት በእስር ላይ ቆይተው ከተፈቱም እንግዲህ ወደ 2 ዓመት ገደማ የሚጠጋ ጊዜያቶችን አሳልፏል። ለ8 ዓመታትም ከሚዲያ ርቆ ነበረ። ዛሬ እንግዲህ ብዙ ነገሮችን እናነሳለን። ስለ እስር ቤት ቆይታ ግን ከዛ ብንጀምር ደስ ይለኛል። የ6 ዓመታት የእስር ቤት ቆይታ ምን ይመስላል፣ እንዴት አሳለፉ የሚለውን እስቲ በሱ እንጀምር። አመሰግናለሁ። የእስር ጉዳይ ስላነሳሽው እውነት ለመናገር እስር ቤት ያው ፈተና ነው፣ ይከብዳል። በዛ ፈተና ውስጥ ደግሞ ትምህርት አለ። በፈተና ውስጥ ትምህርት አለ። እስር ቤት በነብዩ ዩሱፍ ይመስለኛል ካልተሳሳትኩት ማለት ነው። እስር ቤት ማለት ያው ሰው ሲሞት መቃብር ይገባል። ያልሞተ ሰው ደግሞ እስር ቤት ላልሞተ ሰው መቃብር ማለት ነው። ያልሞተ ሰው የሚኖርበት መቃብር ማለት ነው። ያው በህይወት አለ፣ ግን ፈተናው ከባድ ነው። ያው 6 ዓመት እዛ እስር ቤት መቀመጥ ከባድ ነው። ከአንዳንዱ ብዙ የሚጠብቀው ላታገኝ ይችላል። ከማትጠብቀው ሰው ደግሞ ጥሩ ነገር በቃ ታገኛለች ማለት ነው። እና ሌላው ያው ደግሞ በቃ ያው ሃይማኖት ነው አይደል? ሙስሊም ነኝ ስለሆንኩ ደግሞ ቀደረ አላህ ወማ ሻአ ፈዐል ማለት ነው። ያው ፈጣሪ የፈለገው ነው የሆነው ማለት ነው። እውነት ነው። እስር ቤት ነው። ያው ያየ ሰው ብቻ ነው የሚረዳው ብዬ አስባለሁ። ግን ከርሶ እንግዲህ ብዙ ሰዎችንም ቃለ መጠይቅ ለማድረግ ሳጠይቅ ነበር ስለርሶ ብዙ ነገሮች መረጃም ሳሰባስብ ነበርና አቶ አብዲ በጣም ከድሮ ተረጋግተዋል። በጣም ብዙ ለውጦች ይታዩባቸዋል የሚሉም አሉ። እኔም እንደማየው ደግሞ ፊዚካሊም ጥሩ ሁኔታ ላይ ነውና ምንድነው የተገኘው? ከዛ እስቲ እንጀምር። አመሰግናለሁ። ያው እንዳልሽ በጣም ደስተኛ ነኝ። ከእስር ቤት እንደተፈታሁት ቤተሰቦችን በሰላም አግኝቻለሁ ማለት ነው። ያንን ከዛ የበለጠ ደስታ የለም። አንዳንዱ ከአብረው የተፈታን ቤተሰቡ በሰላም ያላገኛሉ። ስለዚህ እኔ በሰላም አግኝቻለሁ ማለት ነው። ቤተሰቦችን በሰላም አግኝቻለሁ። በጣም ደስ ብሎኛል። ቤተሰቦችን በሰላም ማግኘት ደስ ብሎኛል እና ደስታው ከዛ የተነሳ ነው። የተለየ ነገር የለም። ለውጡም ከዛ ነው። ያው ትምህርትም አለ። ያው ከጊዜው ያስተምራል፣ እድሜም ያስተምራል ብዙ ነገር። ስለዚህ በስለው ነው የመጡት ማለት ነው። ያው ብዙ ጥያቄዎችን እንደምናነሳ እንግዲህ ቀደም ብዬ ገልጫለሁ። አሁን አንድ ጥያቄ ጠይቃለሁ። ቢኮዝ በስልጣን በነበሩበት ጊዜ ርዕሰ መስተዳድር ሆነው ሲያገለግሉ 8 ዓመታትን በርዕሰ መስተዳድርነት መርተዋል ክልሉን። ወደ ስልጣን ሲመጡ የነበረው ባንዲራና ልክ ከስልጣን ሲወርዱ የነበረው ባንዲራ ይለያያል እና እሱን ደግሞ በመረጃ ይዣለሁና ለምሳሌ አሁን ያለው የሶማሌ ክልል ባንዲራ ይሄን ይመስላል። ግን እርሶ ወደ ስልጣንም ሲመጡ የነበረው ባንዲራ ይሄ ነበር። ከዛ እርሶ ቀየሩት። ወዴት ቀየሩት? ወደዚህኛው ባንዲራ ቀየሩት። ወደዚህኛው ባንዲራ ነው የቀየሩት። ከዛ ልክ እርሶ ከስልጣን እንደወረዱ ደግሞ ወደዚህኛው ባንዲራ ተቀየረ። የዚህ ባንዲራ ሚስጥር ምንድን ነው ሚሊዮን እስቲ እናስቀድምና ብዙ ጉዳዮችን እናነሳ ይኖረናል። ምንድን ነው ሚስጥሩ? አመሰግናለሁ። ያው እውነት ነው የተናገርሽው። በቃ ባንዲራው ሁለቱ ባንዲራ አውቃለሁ። አንዱ እንዳልሽ በቃ እኛ ወደ ስልጣን የመጣንበት ጊዜ ይሄኛው የክልሉ ባንዲራ ነበረ። ከዛ ይሄኛው ነበር የክልሉ ባንዲራ። ከዛ በኋላ ደግሞ ወደዚህኛው ቀየር ነው። ለምን ቀየራችሁ የሚለው ጥያቄ
ማን ነው የሰራው? ባንዲራው ባለቤት አለው። ማን ነው የሰራው? ቃላይ አዛዥ የነበረ ጀነራል ሲያድ ዳውድ የሚባል ጀነራል ሲያድ ዳውድ የሚባል ሰው ነው ይሄ ባንዲራ የሰራው። ለምን ሰራ ደግሞ ሲባል ደግሞ የተናገረው ነገር እሱም በአማርኛ መተርጎም ነው የሚሻለው እኔ ከምናገረው ማለት ነው። ስለ ባንዲራው ለምን ቀይራችሁ ለሚለው እሱ በደንብ ግልጽ አድርጎታል። أنا شرال سيادة وجلاله ودود محمد سيد بركات السماء نقشط العالم أنا كيف يسمى نقشط هذه العاب أنا نقشط ኢትዮጵያ ብር ሶማሌ ክልል አይሰራም። አሁን አይሰራም። ያኔ ነው የምልሽ እኮ ከባንዲራው ጋር ነው የቀየር ነው 9 ወይ 11 ነጥቦች ናቸው። እንደዚህ አይነት እርሶ ወደ ስልጣን ሳይመጡ በፊት ማለት ነው ነበር። ያው ወደ ስልጣን ከመምጣቴ በፊት ሶማሌ ክልል ኢትዮጵያ ብር የሚባል ነገር አይሰራም። ስለዚህ እኔ ሐሳቡን ነው ያመጣሁት እንደ ግለሰብ ማለት ነው። ፖለቲካሊ ማስተካከል አለብን። የተሳሳተ ፖለቲካ ውስጥ ነው ያለ ነው። እውነት ከሆነ ኢትዮጵያን መመሰል አለብን። ኢትዮጵያ እውነት ለኢትዮጵያ ኮንስቲቱሽን የማይፈቅደው ሁሉም ነገር ማስወገድ መቻል አለብን። እሱ ብቻ አይደለም። እስቲ አስቢ አንድ ክልል ኢትዮጵያዊ ነኝ ያለ የኢትዮጵያ ብር የማይቀበል ክልል ነው የነበረው። ሶማሌ ክልል ኢትዮጵያውያንን ወይስ አይደለንም? ኢትዮጵያውያን ከሆን ለምንድን ነው የኢትዮጵያ ብር ማንገባው ብለን እንደ እቅድ አውጥተን እንደ እቅድ አስቢ እስቲ በእቅድ የተሰራ ነው ክልሉ ኢትዮጵያ ብር እንዲገባ የተደረገው ማለት ነው። ለምሳሌ በዛን ጊዜ ክልሉ 3 ገንዘብ ነበረ። አንደኛው በሶማሊያ የቀድሞ የሶማሊያ ገንዘብ እና ሶማሊያ መንግስት ከፈረሰ በኋላ ሌላ 2 የተሰራ ገንዘብ ነበረ። ስለዚህ ይሄ ገንዘብ ይሄ ውሳኔ ስለወሰን ነው ዞኖችን ማወያየት አለብን፣ ህዝቡን ማወያየት አለብን። የኢትዮጵያ ብር እንዲገበያዩ ወርደን ለሶማሌ ክልል ህዝብ በየወረዳ በየዞኑ ገብተን ውይይት ማድረግ አለብን። እኔ ቀብሪ ዳሃር፣ ደጋቡር፣ ጎዴ 4 ዞን ነው ራሴ ያወያየሁት። በኢትዮጵያ ናሽናል ባንክ የማይታወቅ ገንዘብ የሚሰራበት ምንም ህግ የለውም ማለት ነው። የኢትዮጵያ ብር መገበያየት አለብን፣ በሱ መሸጥ አለብን፣ መግዛት አለብን የሚል እቅድ አወጣን። እንዴት ይሳካል የሚለው ራሱ ፈተና ነው የነበረው። ሌላውን ተይና ጅጅጋ አሁን ጅጅጋ ዋና ከተማ የሆነችው የሶማሌ ክልል ዋና ከተማ ጅጅጋ ማኒ ኤክስቼንጅ ኤጀንሲ የሚባል የድሮ ማነው የመጀመሪያ የኮመርሻል ባንክ ፊት ለፊት በመደዳ ነበር የሚቀመጡት ማለት ነው። ስለዚህ ያው ጅጅጋ እንደዛ ሲሆን ሌሎች ዞኖች እንዴት ይሆናል ብለሽ ታስባለሽ? ጅጅጋ ዋና ከተማ ሶማሌ ኢትዮጵያ ብር ከመወሰዱ በፊት ሀብታም ሶማሌ የለም። ኢትዮጵያ ብር ከወሰዱ በኋላ በኢትዮጵያ ብር መግዛት በኢትዮጵያ ብር መሸጥ ከጀመሩ በኋላ ደምሮ ቀንሶ የሚያገኙ የሚከስሩበት ቦታ እያወቁ የማርኬት አናላይዝ እያደረጉ ይሄ ካደረኩት ይከስራለሁ፣ ይሄ ካደረኩት ደግሞ ፋይዳ አገኛለሁ ብሎ ማሰብ ጀመረ። መቼ? ኢትዮጵያ ብር ከወሰዱ በኋላ ነው የሶማሌ ሀብታም የተገኘው። ስለዚህ ይሄ ስራ ደግሞ ያኮረኛል። ምን ይላል እንዴ? ኢትዮጵያ ብር ሶማሌ ክልል እንዲቀበል ያደረኩት እኔ ነው እንዴ? አዎ። የታለ ያ ሁሉ ጅጅጋ የነበረው ምንድነው ማኒ ኤክስቼንጅ ገንዘብ የሚዘረዝርበት ቦታ በሁሉም ክልል ነበረ ማለት ነው። ደግሞ ሰራተኛ ደግሞ ሲወስዱ ያንን በኢትዮጵያ ብር ይዞ ሄደው ማኒ ኤክስቼንጅ ጋር ሄደው ዘርዝሮ ነው ወደ ከተማ የሚገባው ቢዘረዝረው። ዛሬ እንደዛ አይነት ነገር የለም ሶማሌ። ይሄ ደግሞ በማን ጊዜ ነው የተሰራው? መጥፎ ቢሆንም ጥሩ ቢሆንም አንዳንድ ሰው መጥፎ ይላል፣ አንዳንድ ሰው ደግሞ ጥሩ ይላል። ሌላው ገንዘብ ይቆማል። ህዝቡ እንደዚህ ነው ያየነው። ከዛ ህዝቡ ተቀብሎ ሄዶ ስለዚህ ኢትዮጵያዊ አይደለም ብሎ ነው እንደሚያስበው እና ኢትዮጵያ ብርን እኔ ነኝ ሶማሌ ክልል ውስጥ እንዲገበያይ ያደረኩኝ እያሉኝ ነው። አዎ በትክክል ምንም ይከብዳል፣ ግን የግድ እውነት ስለሆነ መቀበል መቻል አለበት ነው። በቃ ይሄ ሀቅ ስለሆነ እውነት ነው። ሶማሌ ክልል ኢትዮጵያ ብር ሶማሌ ክልል እንዲሰራ ያደረኩት እኔ ነኝ። አሁን የመጣው ልጅ ነው። እንደውም ህዝቡ እንዳይጎዳ ነው ያደረግነው። ህዝባችን በስብሰባ በውይይት ተወያይተን ይሄ ውሳኔ ወስነናል። እንዳትጎዱ ብሩን ሰብስባችሁ
ወደ ሶማሊያ መልሱና የቃገሳችሁ ነው ግዙበት እሺ ብሎ ህዝቡ ሄደ እንዴት ሲሉ ደግሞ መፍትሄ ሰጠነው እንደዚህ ብታረጉት ይሻላል ብለን ምክር ሰጠነው ሄዶ የቃገዙ ከገዛችሁ በኋላ ይቃ ደግሞ ከኢትዮጵያ ብር ውጪ መሸጥ አትችሉም አብዲ ጸረ ሶማሌ ነው ተባለ እኔ ማንነት ኢትዮጵያዊ ነው ኢትዮጵያ ማንነት አለኝ ከሶማሌ ነኝ ደግሞ ስለዚህ እኔ ኢትዮጵያ ማንነት አለኝ የማንነት ክራይሲስ የለብኝም እኔ አሁን ለምሳሌ ውጭ ሀገር ነው ያለነው አይደል where are you from ሲባል ምንድነው ምለው I'm from Ethiopia የኮራውበት I'm from Ethiopia አይደለም ምን ልበለው ምን ይላል ለምሳሌ 80 ብሔረሰብ ዝርዝር ኦሮሞ ይኖራል አማራ አለ ምናምን ብዬ ማስራራት አለብኝ where are you from የሚል ቃል መልስ ለመስጠት 80 ብሔረሰቦች መናገር መቻል አለብኝ ወይስ I'm from Ethiopia የኮራውበት ማለት ነው እኔ አሁን ባለፈው የጻፍኩት ጽሁፍም እንደዛ ነው ኢትዮጵያነቴም በእስር ቤት የሚፋቅ አይደለም ያልኩት ለዚህ ነው በስልጣን መሰረት በስልጣን ላይ የተንጠለጠለ ኢትዮጵያነት የለኝም ማንነት በጥቅም ላይ ኢትዮጵያዊ አይደለም ለመጀመሪያ ጊዜ ሶማሌ ሆኖ ከአልሻባብ ጋር የተዋጋው ሰው ነኝ ሶማሌ ክልል ሁለተኛ አልሻባብ የሚባል እንዳይመጣ ያደረጉት ነው በኃይል ተዋግተን ከአልሻባብ ጋር ወደ ፌደራል መንግስት ወደ ሌሎች ክልሎችም ዝጋት እንዳይሆን አድርገናል ማለት ነው እየተከታተላችሁ ያላችሁት የሶፍ ዑመር ሚዲያ ልዩ እንግዳችን ናቸውና አቶ አብዲ መሐመድ ዑመር ናቸውና ብዙ ጥያቄዎችንም እንደምናነሳ በመጀመሪያ እንትን ብለናልና እስቲ አሁን ወደ አንድ ጽሁፍ አብዲ መሐመድ ዑመር የሚለው ይሄ ገጽት ነው አይደለ በሶማሊኛ የጻፉት ነው ምንም ማስተርገም ያለውና ነው እኔ ነው የጻፉት ያለፈውም መቀየር እንደማይቻል የማይካድ ሐቅ ቢሆንም ስህተትን በድፍረት አምኖ በመቀበልና ማረም ትክክለኛ ውሳኔ መሆኑን በመረዳት በጠቅላላ የስልጣን ዘመኔ በተለይም በለውጡ ጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጡኝን ጠቃሚ ምክሮች አቅጣጫ ባለመቀበል በሀገራችን የተካሄደውን የለውጥ የፖለቲካ አቅጣጫዎችን አለመረዳት ምክንያት እንዲሁም ለውጡ ከዚህ በፊት ታይቶ የማይታወቅ በሀገራችን የፖለቲካ ታሪክ አዲስ የነበረ በመሆኑ በለውጡ ንፋስ ግራ ተጋባሁና ወደ ፖለቲካ መናኸሪያ የገቡ አዲስ ስልቶችን ቶሎ መቀበል ባለመቻሌ በስህተት ወደ ቃሊቲ ማረሚያ ቤት የሚሄደውን አውቶቡስ ዘልቄ ገባሁና ተሳፈርኩ ይላል በጣም አማርኛው ከባድ ነውና አገላለጹም በጣም ድንቅ ነው አዎ እውነትም በስተት ነው የተሳፈሩት አውቶቡሱ እውነት ነው በስተት ነው እናወራና ያው ምክንያቱንም ገልጸውልናል ማለት መጀመሪያ ያላነሳንም የእስር ቤቱ ኢታሊያ ያነሳነውና እንግዲህ እነዚህ ለውጦቹን ባለመቀበል ያው የለውጡ ዋዜማ ላይ ነበር እርሱ አዲስ ነው የዛን ጊዜ ለውጡ አዲስ ነው ከምናስበው በላይ ማለት አውት ኦፍ ቦክስ ለምሳሌ ይቻላል ወይ የሚል ለውጥ ነው የነበረው ማለት ነው እና እውነት ነው እንደዛ የጻፍኩት ነኝ ስለዚህ ይሄም የርሶ ጽሁፍ ነው አዎ የኔ ጽሁፍ ነው ለቀጥል ወደ ውጭ ሀገር በሄድኩበት ጊዜ እና ወደ ሀገሬ ከመመለሴ በፊት አንዳንድ ግለሰቦች ለፖለቲካ ጥቅማቸው ሲሉ እኔ ከመንግስትና ከሀገር ጠላቶች ጋር እንደምቀላቀል ብሎ ተስፋ ብቻ ሳይሆን ከፍተኛ ጥረት አድርጓል እንደ ወገን በማስመሰል አንዳንዴም በተለያዩ መንገዶች ጫና በማድረግ ብዙ ሙከራዎችን አድርጓል ይሄ ሁሉ ግን በእኔ ያለውን የሀገር ፍቅር የፖለቲካ አቅም ለመቀየር አልቻለም እኔ በተደጋጋሚ በጽሁፎቼ የገለጽኩት እውነታ አንድ ነው ስለ ሀገር ፍቅር እና ኢትዮጵያ በዶክተር አብይ አህመድ መሪነት በእኔ እይታ እጅግ ታላቅና የታሪክ ለውጥ የሆነው የፖለቲካ ተአምር ቀደም ሲል አጋር ክልሎች ተብሎ የሚጠሩት ክልሎች ዛሬ በብልጽግና ፓርቲ ውስጥ እንደ እኩል አባላት ተካተው ብቻ ሳይሆን እስከ ማዕከላዊ ኮሚቴ የአስፈጻሚ ኮሚቴና እስከ ምክትል ፕሬዝዳንት ደረጃ ድረስ በቀጥታ መሳተፋቸው ነው ይህም በሀገራችን ውስጥ የእኩልነት እውን መሆን የሚያረጋግጥ ታላቅ መለወጥ ነው በፖለቲካ በኢኮኖሚና በልማት ዘርፎች የማይካድ ለውጦች እያየ መሆኑ
የመደመር እሴት የኢኮኖሚ ልማት ለማፋጠንና የመንግስት አገልግሎትን ለማዘመን የተሰሩ ስራዎችን በኢንፍራስትራክቸር ልማት በአዲስ አበባ የተፈጸሙ አስደናቂ ልማት ዘመናዊ ከተማ ግንባታ ኮሪደር በኢንዱስትሪ መስፋፋት አረንጓዴ ልማት ሚሊዮኖች ዛፎች መተከል ከተሞችን ማዘመን ቱሪዝምን ማበረታታት በእርሻ ማሻሻያ በተለይ የስንዴ የግብርና ልማት የጋዝ ማጣሪያ ፋብሪካ የሸበሌ ሪዞርት ፕሮጀክት የተመዘገቡ እድገቶች የሚናገሩ እውነታዎች ናቸው ይላልና ሌሎችም አሉ ከዚህ ስር የተዘረዘሩ በዚህ ደረጃ የብልጽግና እቅድና እንዲሁም ደግሞ ፍልስፍና ከገባውት ያኔ እንግዲህ ያው ሳይገባኝ ብሏልና አሁንስ እንግዲህ እስር ቤት ነው የቆዩትና እንዴት ገባውት የመደመር መጽሐፍን አንብበው ነው ወይንስ የተለየ ቲቶር አግኝተው ነው ምንድነው በዚህ ደረጃ አርሶ ሊቀይር የቻለው ፖለቲካ ሃይማኖት አይደለም ትናንትና ብልጽግናን ሲደግፉ የነበረ ተቃውሞ የነበሩ ደግሞ ይደግፋል አሁን ለምሳሌ እኔ በፊት ከተቃወምኩኝ አሁን እየደገፍኩት ነው ስለዚህ አንዳንድ ሰው ለምን ደገፈ የሚል በጣም ይገርማል እኮ እንደዚህ አይነት ጽሁፍ ሲጽፉ በሶማሊኛ ሲጽፉ ይገርመኛል በመጽሐፍ ብቻ ሳይሆን በሚዲያም ጭምር በሶማሊኛ ሚዲያ መጥቶ በቃ እንዴት አብዲ ትናንትና ተቃውሞ ትናንትና እንደዚህ ያደረገ እንዴት አሁን ዶክተር አብይን ይደግፋል አሁን እንዴት ብልጽግናን ይደግፋል አሁን እንዴት መደመርን ይደግፋል እንዴት አንተ የሚሉ አለ እንደዛ አይነት ሞኝነት በፖለቲካ የለም ፖለቲካ ማለት ትናንትና የተቃወምከውን ዛሬ ትደግፋለህ ትናንት የደገፍከውን ትቃወማለህ ስለዚህ ልክ ትናንትና የደገፉት እንደሚቃወሙ እኔ ደግሞ ትናንት ከተቃወምኩኝ አሁን ደግሞ ይደግፋለሁ ትክክል ነው የሚለው አሁን ምክንያት አለኝ እንዴት ጋባውት ማለት ነው ኦኬ አሁን የፖለቲካ ተአምር መጀመሪያ አንዳንድ ሰዎች መልስ ይሰጣሉ ምክንያቱም ይገርመኛል አስተሳሰባቸው ትናንት እንደዚህ አሁን እንዴት ትደግፋለህ የሚሉ በኔ ላይ ኮሜንት ምጽፋሉ እንደውም እሱ ሌላ ነው እንዳልኩ ጽሁፍ እንደሚለው ይጠብቁ የነበረ ነገር አለ ለምሳሌ አብዲ ከተፈታ በተለይ ውጭ ሀገር ከሄድኩት በኋላ ነው መጀመሪያ አዲስ አበባ ያለሁትም እንደዛ አይነት ነገሮች ነበሩ ግን በተለይ ወደ ውጭ ሀገር ከወጣ በኋላ ከፍተኛ እንትን ነው አንዳንዱ የሚያነሳው ነገር ይገርማል ልክ ኢትዮጵያ ከስልጣኔ ጋር እንደነበረ ወይም ስለታሰርኩት ኢትዮጵያነትን እንደሚክድ አይነት ነገር ነው እንዴት የሆነ ኢትዮጵያን የሚደግፍ ጽሁፍ ከጻፍኩኝ በኋላ እንዴት እንደዚህ ታደርጋለህ የሚለው ነው አንድ ታሪክ ነው የጻፍኩት በጣም ያናደዳቸው ደግሞ ምንድነው እውነት ታሪክ ነው ነብዩ መሐመድ አለይሂ ሰላቱ ሰላም በትንሽ ሆኖ ነው እናትየው የሞተችው ያሳደገችው ጡት የሰጠችው ያደገው ጡት በኢትዮጵያው አንድ ኢትዮጵያዊ ሐሊመ ሰዓዳ በሚትባል ኢትዮጵያዊ ነው ቁርአን ላይ ያለ ታሪክ ግልጽ ታሪክ ነው በእስልምና ታሪክ ያለ ጉዳይ ነው ታሪክ ነው ኢትዮጵያ ማለት ነብዩ መሐመድ አለይሂ ሰላቱ ሰላም ያሳደገችው ኢትዮጵያ ሐሊመ ሰዓዳ ትባላለች ብዬ እና ኢትዮጵያ በዚህ የተባረከች ሀገር ናት ብዬ ጽሁፍ ጻፍኩት ውጭ ሀገር ያለሁት ከውጭ ሀገር ሲሄድ ማለት ነው አንዳንዱ ታሪኩን ያወቀ ለምን ታነሳለህ አለ አንዳንዱ ደግሞ በቃ ደነገጠ በቃ እንደዚህ ታሪክ አለ ወይ አዎ ታሪክ ነው ከዛ በኋላ ደግሞ ብልጽግናን የሚደግፍ አነሳሁት ዶክተር አብይን የሚደግፍ ጽሁፎችን ጻፍኩኝ እንዴት ታረጋለህ ብሎ እንዴት አብዲ እንደዚህ ያረጋል ብሎ ተናገሩ ለነሱ ሰዎች እንዳትደክሙ ብያለሁ ምክንያቱም ኢትዮጵያ ምን እንደሆነች ማያውቁ ኢትዮጵያ ነው ያሰረች እንዴ ኢትዮጵያ ምን እንደሆነ ማያውቁ ኢትዮጵያ ማለት እኮ ሰፊ ህዝብ ነው ባህር ነው ኢትዮጵያ ስለዚህ እንዳትደክሙ ብያለሁ ለነሱ አሁን ወደ እንትኑ ልምጣ ወደ መልሱ ማለት ነው የፖለቲካ ተአምር የሆነበት ጥሩ የፖለቲካ ተአምር ያልኩበት የትኛው ታሪክ ነው ኦኬ በእርግጥ ቅድም እንዳልሽው እኔ መደመር ፍልስፍና ሁለት መጽሐፎች በእስር ቤት ነው ያነበብኩት የመደመር መንግስት የሚለው ደግሞ
በሁለተኛ ቀን ከተመረቀ በሁለተኛ ቀን አግኝቼ አነበብኩት ማለት ነው። ስለዚህ አትሊስት በቃ ብዙ ባላውቅም ካነበብኩት የተረዳሁት እውቀት አለኝ። ስላነበብኩት ከበፊት የነበረኝ የፖለቲካ እውቀት እና አሁን ያለው ከዶክተር አብይ በኋላ የመጣው የመደመር ፍልስፍና የብልጽግና ፖለቲካ ከበፊቱ ጋር እንዴት ነበረ የበፊቱ ጋር አሁን እንዴት ነው የሚለውን አትሊስት በቃ ይሄ ትክክል ነው ይሄ የሚል ግንዛቤ ለመውሰድ አስችሎኛል መጽሐፉ በማንበቤ ማለት ነው። እና ታምር ነው ያልኩበት ምክንያት ደግሞ በኢትዮጵያ ሁለት ፖለቲካ አለ። ኢትዮጵያ በአንድ ጊዜ ዜግነት ፖለቲካ ተመርታለች። በኢትዮጵያ ታሪክ በደርግ ጊዜ በዜግነት ፖለቲካ የሚል ፖለቲካ ኢትዮጵያን መርቷል። ያን ጊዜ ኢትዮጵያ ፌደራሊስት ኃይሎች ሲቃወሙ ነበረ ጫካ እስከ መግባት ድረስ ለብሔረሰብ መብት ብሎ ታገሉ። እንታገላለን ብሎ ወደ ጫካ የገቡ አሉ። ኦኬ ኢትዮጵያን በኤትኒክ ፌደራሊዝም ከተመራ በኋላ ደግሞ የዜግነት ፖለቲካ ወደ ጫካ ገብተዋል ማለት ነው። ስለዚህ ሁለት የተለያዩ ፖለቲካ አንዱ ለአንዱ ማጥፋት አለብኝ ብሎ የሚያምን ሁለት ፖለቲካ አሉ ማለት ነው። ስለዚህ በዚህ የተወጠረ ገመድ አለ። ግራና ቀኝ ቆሞ ከዛ የመደመር እንደተረዳሁት የመደመር ደግሞ ገመዱን መሀል ላይ ያዘ ማለት ነው። የተወጠረ ገመድ ደግሞ መሀል ከተያዘ ይረግባል ማለት ነው። ይረግባል ብቻ ሳይሆን አንደኛ ኃይል እስባለው ካለና ኃይል ጨምሮ ከሳበ ሁለቱ ተባብሮ ይስባል ማለት ነው። የግራው ደግሞ ኃይል ጨምሮ የሰንትሪስት የሆነውን ብልጽግና ወይ መደመር ኃይል ጨምሮ ከሳበ ቀኙን ማለት ግራውን ይዞ ከግራው ጋር አንድ ሆኖ ወደዛ ይስባል ማለት ነው። እና በእኔ እይታ መደመር ማለት ሰንትሪስት መጽሐፉም እንደተቀመጠ ሰንትሪስት ነው። ሰንትሪስት ደግሞ የሆነበት ምክንያት ከነምክንያቶቹን አስቀምጦ በዚህ ምክንያት ሰንትሪስት። አዎ አምስቱ ክልሎች አንዱ ጋምቤላ፣ አንዱ አፋር፣ አንዱ ሶማሌ፣ ሀረሪ ናቸውና ያው ቤኒሻንጉል አጋር ነበሩና ድምጽ የላቸው ውሳኔ ላይ አይሳተፉም ነበረ። እንግዲህ አሁን እስከ ማዕከላዊ ኮሚቴም ከክልሎች እዛ አገርን እየመሩ ነው። ምናልባት እንግዲህ የዚህ ሊሆን ይችላልና በርሶ የስልጣን ዘመን ላይ አጋር ናችሁ ተብላችሁ ሲነገራችሁና ድምጽ አልባ ስትሆኑ ምንም ጥያቄ ያቀርባችሁ አታውቁም? ለምንድነው አጋር የምንለው? ለምንድነው የዚህ ሀገር እጣ ፋንታ ላይ እኛ ወሳኝ ያልሆን ነው ብላችሁ ስለመብታችሁ ጠይቃችሁ ታውቃላችሁ? በዚህም ትታማላችሁ? ምንም አላረጉም ለውጡንም እኛ ነን ያመጣ ነው የሚሉም አካል አሉ። እውነት ነው። አሁን ለምሳሌ ለዛ ነው አጋር አናብዲ ሰምቻለሁ። አጋር አናብዲ አጋር ነበሩ ብሎ እኛን የሚወቅሱ አሉ። አጋር ነበሩ። አዎ አጋር ነበር ምን ሰራ አልታገሉም የሚለው ውሸት ነው። ሁለት ውሸት አለ እዚህ ላይ። አልታገሉም የሚለው ታግለናል። እንኳን እኔ ብቻ ሳይሆን አብዱ መጂድ ታግሏል። ከአጋርነት ለመውጣት መሐሙድ ድር ታግሏል። ሁሉም የክልል ርዕሰ መስተዳድሮች እና ምክትል የፓርቲ ኃላፊና ምክትል ፓርቲ ኃላፊ ሁሉም ታግሏል በዚህ ጉዳይ ላይ። እኔ ብቻ ነው ግን ሰሚ ነው ያጣ ነው። ኦኬ አልታገላችሁ የሚለው በዚህ ልተው። አሁን በብልጽግና ጊዜ ስለዚህ የእናንተ ትግል ነው ይሄንን ነገር ያመጣው ወይንስ የመደመሩ ፍልስፍና ነው ወደ ማዕከላዊ ኮሚቴ ያመጣችሁ? ኦኬ አሁን እኛን በአጋር ነበሩ ብሎ የሚወቅሱን በሶማሌኛ አዳምጣለሁ። በተለያዩ ጽሁፎች፣ በተለያዩ ስብሰባዎች ላይ፣ በተለያዩ መድረክ ላይ ምንድነው የሚያቀርቡት? እውነት ያቀርባሉ፣ ውሸትም ይጨምራሉ። አንደኛ አጋር ነበራችሁ የሚለው እውነት ነው። አልታገሉም የሚለው ደግሞ ውሸት ነው። ሌላው ደግሞ ውሸት የጨመሩት ብልጽግና እኛንን ሶማሌን ብልጽግና እንዲሆን አባል እንዲሆን ያደረግነው እና አብዲ ያላደረጉ ዲል አምጥተናል ብሎ ነው የሚያወሩት። እና አብዲ ያላመጡት ዲል አምጥተናል ብሎ ለሶማሌ ይሸጡታል። እንደዚህ አይነት ነገር ነው። እንደ ፖፑሊስት ራሳቸውን ከፍ ለማድረግ ያንን ራሳቸውን እንትን ይሄ ምን ይባላል? ባጭሩ ድል
ብዙ አባት አለው። በቃ የሆነ ድል ሰው አንድ የሆነ ነገር ድል ሲገኝ ብዙ አባት አለው። ሽንፈት ግን አባት የለው። ሁሉም ሰው ይሸሻል ሽንፈት። ይሄ ከአጋርነት ወደ አባልነት መግባት በእነዚህ ክልሎች ላይ ትልቅ ተቀባይነት ስላስመዘገበ እኔም ነበርኩት ይላል። በቃ በሶማሌኛ አሁን ይሄንን የማን ነው ካልሽኝ የአብይና የአብይ ብቻ ነው፣ የጠቅላይ ሚኒስትሩ ብቻ ነው። ሌላ ሰው ይሄ እዚህ አይገባው። ሌላ ሰው አላሰበም፣ ሌላ ሰው አልተናገረም። አሁን ይሄ የጠቅላይ ሚኒስትር አብይና የጠቅላይ ሚኒስትር አብይ ብቻ ነው፣ ዲሉ የአብይ ብቻ ነው እንጂ ሌላው በጠቅላይ ሚኒስትሩ ምክንያት እንደዚህ አገኝተናል ሊሉ ይችላሉ። እኛ ነው ያመጣነው ግን ለውጡ እኛ ነው ያመጣነው ግን ማለት አይችሉም። እኛም ታግለናል ግን አልቻልንም ነው። አልቻልንም ሰሚ አተናል ማለት ነው። አብዱ መጂድ ሲጮህ አልነበረም? መሐመድ ዱራውን መጠየቅ ይቻላል። ስንት ስብሰባ ነው ያነሳው በዚህ ጉዳይ ላይ። የመደመር እና የብልጽግና ፖለቲካ ወደ ኢትዮጵያ በመጣበት ጊዜ በዚህ ሁለቱ ኃይሎች መሃል ሰንተሪስት ብሎ የቆመ ነው። የመደመር ፍልስፍና ማለት ለኔ ምንድነው? ከኤትኒክ ፌደራሊዝም የሚቀበል ነገር አለው። ከዛ የሚቀበል ማለት ነው የብሔረሰብ መብት አንድነትን በማያፈርስ መንገድ የብሔረሰብ መብትን ይቀበላል ነው። በዚህ በኩል ደግሞ ከዜግነት በኋላ ደግሞ ኢትዮጵያ አንድነትን ይቀበላል ማለት ነው። ግን ብሔረሰብን አንድነት ብሔረሰብን እንዳያጠፋ ማለት ነው። ይሄ ዜግነት ፖለቲካ አንድነት ፖለቲካ ብሔረሰብ እንዳያጠፋ ደግሞ ይቃወማል። ስለዚህ መደመር ማለት በእኩልነትና በነፃነት መካከለኛ መንገድ የሚፈልግ ፍልስፍና መካከለኛ መንገድ የሚፈልግ ፍልስፍና ነው። ከሶማሌ ክልል አንፃር ያለው ማለት ነው። ለምሳሌ ሶማሌ ክልል እውነትን ተደብቃ የነበረች እውነት መፈለግ አለብኝ ብሎ ፈልጓል። መልካምና ጥሩ ነገር ምን ነው ብሎ ተፈልጋል። ሶማሌ ክልል ላይ ምንድነው እሱ? ሶማሌ ክልል ህዝብ እውነትም እየኖሩ ያሉት በኢትዮጵያዊ ሆኖ በኢትዮጵያ ላይ እየወሰኑ አይደለም። አንድ ኢትዮጵያዊ ሆኖ ስለ ኢትዮጵያ ጉዳይ እየወሰኑ አይደለም። ኢትዮጵያ ጉዳይ ላይ የተወሰነው ነው እየተነገረ የነበረው ከዚህ በፊት የነበረው ነው። አዎ ይሄ ጥናት አደረገ ማለት ነው ብልጽግና ወይ መደመር ማለት ነው። ከዛ በኋላ ለዚህ ደግሞ መፍትሄ ፈለገ። መልካም ነገር ደግሞ አገኘ፣ መጥፎ ነገር አገኘ ማለት ነው። ፍልስፍና መልካምና ጥሩ ነገር ይተነትናል ማለት ነው። ኦኬ ፍትህ ፍልስፍና ፍትህ ነው የሚተነትነው ማለት ነው። ፍትህ ምንድነው ብሎ ይፈልጋል ማለት ነው። እኩልነት ምንድነው፣ ነፃነት ምን ብሎ ያያል። ሰው እንዴት ይኖራል ብሎ ይላል። ሶማሌ እንዴት እየኖረ ነው? በፍትህ እየኖሩ አይደለም፣ ስለ ኢትዮጵያ እየወሰኑ አይደለም በሚል ስለዚህ መፍትሄ አመጣ ማለት ነው። መፍትሄ አመጣ። ስለዚህ ምንድነው ምን አይነት መፍትሄ አመጣ? ሶማሌ ብቻ ሳይሆን አምስቱ ክልል በክልል ስፋት በህዝብ ብዛት በከለራቸው ሳይታይ ኢትዮጵያውያን ናችሁ፣ ስለ ኢትዮጵያ መወሰን ትችላላችሁ ብሎ መፍትሄ አመጣ ማለት ነው። ስለዚህ በሶማሌ ክልልና በአምስቱ ክልል ፍልስፍና ነው መደመር ፍልስፍና ነው ብዬ ነው የምወስደው ማለት ነው። እና እዚህ ላይ ማንሳት የምፈልገው አንደኛ ስለ አጋር ለኔ አጋር ህመም ነው። የታመመ ሰው ነው ስለ አጋር የሚያውቀው ማለት ነው። እኛ እኮ አጋር በአጋር ሰርተናል። ከለውጡ በፊት ኢትዮጵያ ያልነበረ ሰው ወይም ከለውጡ በኋላ የመጡት አመራሮች ስለ አጋር ምን እንደሆነ መናገርም አይችሉም። አጋር ይላሉ እንጂ ምን አጋር እንደሆነ አያውቁም። ለምንድን ነው አጋር ስለ አጋር ያጋጠመን ብዙ እንትኖች አሉ። ኃይለማርያም ጠቅላይ ሚኒስትር ወይም የኢህአዴግ ሊቀመንበር የሆነበት ስብሰባ የኢህአዴግ ጉባኤ ተሳትፈን ነበር። አምስቱ ክልሎች ማለት ነው። አምስታችንም ተሳትፈናል። ኢህአዴግ የራሱን ሊቀመንበር በሚመርጥበት ጊዜ ኢህአዴግ ውስጥ ደንብ ሌላ ድርጅት እንዲሳተፍ ስለማይፈቅድ ውጡ ተብለናል። አሁን ውጪ ወተን አምስቱ ክልል ምንድነው ብለና ሐሜት ለምንድነው ያስወጡ? እንዴት ልንወጣቻል ምናምን ለምን አልተናገርም የሚል ቁጭት መናገር አትሊስት እኮ መናገር ነበረብን ብንወጣም የሚል ነገር ነበር። አሁን ውጪ ሆነን ለምንድነው እንደዚህ ያደርጉን ብሎ አምስታችን ተወያየን። እዛ በቃ እንዴት ለምን አስወጡ ምን ማለት ነው? እኛ ኢትዮጵያዊ አይደለንም እንደምናምን ከዛ ብሎን ሄድን ማለት ነው። ምንም ማድረግ አይቻልም። ከሄድን በኋላ ይሄ ታሪክ በሁለተኛ ጊዜ ተደገመ። መቼ? ዶክተር አብይ ወደ ኢህአዴግ ሊቀመንበር የሆነበት ቀን ማለት ነው መጋቢት 24 ይሄ ታሪክ ድጋሚ ተደገመና ልክ
ቀኑ ሙሉ አብረን ነበርን። በቃ ተሳታፊዎች ነበርን፣ አምስታችንን ክልል ማለት ነው። ልክ ወደ ምርጫ የሊቀወንበር ምርጫ ጠቅላይ ሚኒስትር የኢህአዴግ ሊቀወንበር ምርጫ ለመመረጥ ምርጫ ሲደርስ ውጡ አሉ። እንደገና አምስቱ ክልል ውጡ ተብለናል። በዚህን ጊዜ ነው እኔ ደግሞ እጄን አውጥቼ ለምንድን ነው የምንወጣው እኛ ኢትዮጵያዊ አይደለንም ወይ ብዬ የተከራከርኩት። ለምን ነው? አዎ በፓርላማው ፊት እዛው በጉባኤ ፊት ለፊት ኃይለማርያም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደመቀ መኮንን እየመሩ ሁሉም የኢህአዴግ ስራ አስፈጻሚ ማነው የኢህአዴግ ማዕከላዊ ኮሚቴ ስራ አስፈጻሚ ባለበት እጄን አውጥቼ ለምን እንወጣለን? ይሄ እኮ ምን ማለት ነው? እኛ ኢትዮጵያዊ አይደለንም ወይ? ለምን እንወጣለን ብዬ ታገልኩኝ። እና የሀገሪቱን ጠቅላይ ሚኒስትር እየተመረጠ እኛ በቃ የጠቅላይ ሚኒስትሩን የኢትዮጵያ ጠቅላይ ሚኒስትር ምርጫ ማናውቅ ከሆነ ምንድነው እኛ ኢትዮጵያዊ አይደለንም ብለን እኔ በደንብ ጠየቁኝ ማለት ነው። ከዛ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሻይ እረፍት አዘዙ ማለት ነው። ይሄን ለመወያየት ብሎ እነሱ ድምጽ ይስጡ አይስጡ አትሊስት በቃ ለመወያየት ነው። ኢህአዴግ እንዳይወስን ያው ኢህአዴግ ደንብ አይፈቅድም። ስለዚህ መወያየት አለበት መሰለኝ። ከሻይ እረፍት በኋላ መልስ እንሰጣለን ተባለ። ኦኬ። ከዛ በኋላ እኔ ወደ ውጪ ወተን እያለን ዶክተር አብይን አገኘሁት። ዶክተር አብይ የዛን ጊዜ ለእኔ ያለኝ እንደዚህ ማለት ጥሩ ነው፣ ግን እንደዛ ማለት ብቻ ሳይሆን ለምንድነው ድምፅ ማንሰጠው? የኛ ጠቅላይ ሚኒስትር ነውና ስብሰባው መሳተፍ ሳይሆን ማለት ያለባችሁ ለምን ድምፅ አንሰጥም? ለምን ድምፅ እኮ ጠቅላይ ሚኒስትር የምርጫ ሶማሌም አፋርም አጋር የተባሉ ክልሎች በሙሉ ኢትዮጵያውያን ስለሆናችሁ ድምፅ መስጠት አለባችሁ። ክርክሩ በዛ ደረጃ ማቅረብ ነበረብህ። ሌላው ትክክል ነው ብሎ ውጪ እንደዛ ብሎኛል ማለት ነው። ይሄ ምን ያሳያል? ዶክተር አብይ የሀገሪቱን ጠቅላይ ሚኒስትር ከሆነ በኋላ የሆነ ሰው መጥቶ ሶማሊያ ክልል ወይ አምስቱን ኢህአዴግ ማነው ብልጽግና አባል እንዲሆኑ የታገለ ሰው የለም ለማለት ነው። ወደ ስልጣን ከመውጣቱ በፊት ያምድን ነበረ እኔ ማውቃለሁ። ቃል በቃል ከሱ የሰማሁት ነገር ነው እኔ የምናገረው ማለት ነው። እየተከታተላችሁት የምትገኙት ቆይታችን እንግዲህ የቀድሞ የሶማሌ ክልል ርዕሰ መስተዳደር አቶ አብዲ መሐሙድ ዑመር ናቸው። ከሳቸው ጋር እንግዲህ ቆይታ እያደረግን ነው። ልዩ ፕሮግራማችን ነው። አሁንም አልጨረስንም። ወደ ማጠቃለያው ግን እየተቃረብን ነው። አብራችሁን እንድትቆዩ እንጋብዛለን። አሁን እንግዲህ ስለ ብልጽግና እርስዎ በጣም በተለየ ሁኔታ እስከ ምርጫ ቅስቀሳም ደርሷል እና አሁን የቀረው የምርጫ ሀገራችን እንግዲህ 7ኛውን ምርጫ ለማካሄድ የቀሩት ጥቂት ጊዜያቶች ናቸውና እስከ ምርጫ ቅስቀሳም ደርሷል ብልጽግና እንዲመረጥ። እዚህ ላይ ምን አስተያየት አለዎት? ብልጽግና በሶማሌ ክልል ይመረጣል ብዬ አምናለሁ። ምክንያቱም ይሄ ሁሉም መፍትሄ ያምጡታል። ብልጽግና ደግሞ ያሸንፋል ብሎ ያስባሉ። ብልጽግና ሶማሌ ምንም ቅስቀሳ ባያደርግ ብልጽግና ቅስቀሳ አያስፈልግም ለብልጽግና ሶማሌ ክልል። ምክንያቱም ለምን ብትይ ባለቤት የሆኑበት ፓርቲ ነው እንደ ባለቤት። ስለዚህ እዚህ ላይ እንግዲህ በጽሁፎ ውስጥ ብዙ የአዲስ አበባ ኮሪደር ልማትን ጨምሮ ብዙ የስንዴ እርሻ ኢትዮጵያ እያካሄደች ያለችውንም አንስተዋል እና እስቲ አዲስ አበባን እንዴት ነው የሚገልጿት? አዲስ አበባን ለውጥስ እንዴት ያብራሩታል? አቤት አዲስ አበባማ የአዲስ አበባ ልማት በጣም ለየት ያለ ነው እውነት ለመናገር። ለዛ ነው እዚህ የጠቀስኩት ማለት ነው። አዲስ አበባ ስማን መሰለች ነው አዲስ አበባ አይደለም። ስለዚህ አሁን ድሮ አዲስ አበባ አይደለችም። አሁን ግን ትክክለኛ አዲስ አበባ ሆናለች ባጭሩ ማለት ነው። አሁን ትክክለኛ አዲስ አበባ ሁሉም በዓለም ሚዲያ ይነሳል። ሁሉም አካባቢ አዲስ አበባ እየለማች ነው፣ ኢትዮጵያ እንደዚህ የተቀየረች ነው። እኔ አሁን ለምሳሌ ጀነራል ቀዳፊ የሊቢያ ፕሬዝዳንት የአፍሪካ ዋና ከተማ አትመጠንም ብሎ ሲናገር ነበር። ቀዳፊ እኮ እንደዛ አይነት ታሪክ ነበር ስለማውቀው ነው። ብዙ ጊዜ ቀዳፊ የሚያነሳው ከአዲስ አበባ
የአፍሪካ እንዴት የአፍሪካ ከተማ ልትባል ይችላል? የአፍሪካ ህብረት ከአዲስ አበባ ይውጣ ይሉ ነበር። አዎ ማለት የአፍሪካ ዋና ከተማ አይደለችም አዲስ አበባ? ሊሆን አትችልም ነው። አትመጠንም። ሁሉም አካባቢ ፎቶ ያነሳል፣ ከዛ ቦስት ያደርጋል። ምን ይላል? ይሄ ከተማ እንዴት የአፍሪካ ዋና ከተማ ትሆናለች ብሎ ቀዳፊ አሁን ቢያይ ጥሩ ነበር ብዬ ነው ብሎ ነፍሳቸውን ይማረን ቢያዩት በቃ አትሊስት ይሄንን ለምንድን ነው እንደዛ ያለው የቻለው? ኢትዮጵያ ጀግና እንደሆነ ያውቃል፣ ጀግና ህዝብ እንደሆነ ያውቃል። ያለበት ዋና ምክንያት ግን አዲስ አበባ ልማት የለም በሚል ነው። ክቡር አዳነች አዲስ አበባ የነበሩ ከንቲቦች እስካሁን አዲስ አበባ የነበሩ ከንቲቦች አዲስ አበባን የመሩበትና ሴት ሆና እንደዚህ ሴት የመጀመሪያ ሴት ይመስለኛል። የአዲስ አበባ የመጀመሪያ ሴት አዳነች የመጀመሪያ ሴት ይመስለኛል። እንግዲህ በሶማሌና በኦሮሚያ ክልል በነበረው ግጭት ብዙ ህዝብ ተፈናቅሏል። ብዙ ወቀሳም የደረሰበት በዛ ጊዜ ነበረና ትንሽ ጥቁር ጠባሳን ጥሎ ያለፈ ነበረ። ብዙ ተፈናቅሏል ከቀያቸው፣ ብዙ ችግር ነበረ። ያ ችግርን እንዴት ነው እስቲ የሚያስታውሱት? ምንስ ይላሉ? እዛ ላይ አስተያየት እንግዲህ እርስዎ አስተያየት በጣም ወሳኝነት አለው። መጠየቅም ለምን አልጠየቅሽም ራሱ እስካሁን እውነት ነው የሚወቅሱኝ ይኖራሉ። በእውነት ሳስታውሰው በጣም መጥፎ ነገር ነው። በወቅቱ በነበረው ፖለቲካ ምክንያት የተፈጠረ ችግር ነው። ምክንያቱም ደግሞ በሁለቱ በኩል በግጭቱ ምክንያት ተፈናቅሏል፣ ሰዎች ከቀያቸው ተፈናቅሏል። በእኔ ጊዜ በእኔ የስልጣን ዘመን ኦሮሞ ከቤታቸው ተፈናቅሏል፣ ከቀያቸው ተፈናቅሏል፣ ከፍተኛ ችግር ውስጥ ገብቷል። አሁን ይሄ ነገር በጣም ያመኛል። አሁን እኔ እውነት ለመናገር መጥፎ ነው፣ መሆን አልነበረበትም ሆኗል ግን። ስለዚህ ከዚህ በፊት ተናግራለሁ በስልጣን ላይ ያለሁትም። አሁን የጠየቅሽኝ ጥያቄ የተፈናቀሉ ኦሮሞ በተመለከተ ይቅርታ ብያለሁ ከዚህ በፊት ማለት ነው። አሁንም እደግማለሁ ማለት ነው። ምክንያቱም እኔ በስልጣን ጊዜ ርዕሰ መስተዳድር ያለሁት የተፈጠረ ነገር ስለሆነ ይቅርታ ከማለት ውጭ ሌላ አማራጭ ያለ አይመስለኝም። ምክንያት መደርደር ይሄ ነበረ ሳይሆን እንደ ሲስተሙ ብያለሁ፣ አሁን እንደ ግለሰቡ ብላለሁ። እንደ መንግስት ባለፈው ተናግራለሁ፣ አሁን ደግሞ እንደ ግለሰቡ። በእኔ ስልጣን ዘመን ኦሮሞ ወንድሞቻችን ተፈናቅሏል፣ ተቸግሯል፣ ከቤታቸው ወጥቶ ከፍተኛ ችግር ውስጥ ወድቋል። ይሄ ያሳምማል እውነት ለመናገር። እኔ እሱን በቃ ምለው ነገር የለኝም፣ ይቅርታ ነበር። በወቅቱ የነበረ ግን ፖለቲካ ምክንያት የተፈጠረ ነው። ሳስታውሰው አሁን ደግሞ ይሰማኛል፣ ያመኛል። በጣም እንግዲህ ብዙ ጉዳዮችን አንስተናል። የቀረ ነገር ደግሞ ካለ በሚቀጥለው ተገናኝተን እንዲሁ ቃለመጠይቅ የምናደርግ ይሆናል። እንግዲህ አሁን የምንገኘው ውጭ ሀገር ነው የተገናኘ ነው እና በሚቀጥለው ደግሞ ስቱዲዮችን መጥተው ቃለመጠይቅ እንደምናደርግ ተስፋ አደርጋለሁ። ምናልባትም ቀረ ይሄ ቢጠየቅ ኖሮ ጥሩ ነበር ብሎ የሚያስቡት ነገር ካለ ደግሞ ሀሳባቸውን በጽሁፍ እንዲያስቀምጡልን እንጠይቃለን ማለት ነው። አሁን ለመጨረስ የቀሩን ትንሽ ደቂቃዎች ናቸውና እስቲ ጠቅለል አድርጎ መልእክት አለኝ ለኢትዮጵያ፣ ለመላው የኢትዮጵያ ሕዝብ የሚሉትን ሀሳብና መልእክት እንዲያስተላልፉ ጋብዞታለሁ። አመሰግናለሁ። የሚያስተላልፈው መልእክት ምንድነው? መጀመሪያ ፈጣሪ ኢትዮጵያን ይጠብቃት። ብዙ አገሮች የፈረሱት ምን ስላደረጉ ነው? ለምሳሌ ጎረቤት ሶማሊያ የሆነችው ሶማሊያ መንግስት የፈረሰችው እስካሁን በውጭ ኃይሎች እየተጠበቃት ነው። እስካሁን በሶማሊያ በውጭ ኃይል ወይም ሰላም አስከባሪ በሚባል ኃይል ነው ሶማሊያ እየተጠበቀ ያለው ማለት ነው። ለምንድን ነው ራሳቸውን ችሎ ከውጭ የሚመጣ የውጭ ሰላም አስከባሪ እንዲመጣ የተፈለገው? በምን ምክንያት ነው እንደዚህ ሊሆን የቻለው የሚል ማየት ያስፈልጋል። ለምሳሌ የሶማሊያ መከላከያ ሰራዊት ስለፈረሰ ነው። የሶማሊያ እንደዚህ ሊሆን የቻለችው እና በውጭ ኃይሎች እየተጠበቀ ያለችው መንግስት ናት። ይሄ ሊሆን የቻለበት ዋና ምክንያት ደግሞ የሶማሊያ መከላከያ ሰራዊት ስለፈረሰ ነው እንጂ የሶማሊያ ማስታወቂያ ሚኒስቴር ስለፈረሰ አይደለም። የሶማሊያ ግብርና ቢሮ ስለፈረሰ አይደለም። የሶማሊያ መከላከያ ሰራዊት ስለፈረሰ በወቅቱ የነበረ የሶማሊያ መንግስት
ይቃወሙ የነበሩ ፖለቲከኞች የነበረው መንግስት ለማሸነፍ ሲሉ የሶማሊያ መከላከያ ሰራዊትን በጎሳ ከፋፈሉ። የከለ ጀነራል የከለ ጎሳ ነው፣ የከለ ጀነራል የኛ ጎሳ ነው። መከላከያን ማጥቃት ጀመሩ ማለት ነው። ምን አይነት ፖለቲካ ነው የቀየሱት? ሶማሊያ መንግስት ለማሸነፍ ወይም ሲያድ ባሬ ከስልጣን ለማውረድ የሚቻለው ዋና መንገድ የመከላከያ ሰራዊቱን ካፈረስን ብሎ ወስኗል ማለት ነው። ስለዚህ ከዛ በኋላ ደግሞ መከላከያ እነሱ ሊተኩት ማለት ነው። ከዛ ምንድን ሆነው መከላከያን አፈረሱት በጎሳ። የሶማሊያ መከላከያ ሰራዊት በፕሮፓጋንዳ በእንትን ነው ያፈረሱት። በፕሮፓጋንዳ በብሔር ማከፋፈል፣ በጎሳ ማከፋፈል፣ በሃይማኖት በተለያዩ እንትኖችን በማከፋፈል ነው የሶማሊያ ሰራዊት የፈረሰው። ከዛ በኋላ ሶማሊያ የሚባል መንግስት ተመልሶ ሊመጣ አልቻለም። ከዚህ ኤክስፒሪየንስ ነው የሚለው ለፖለቲከኞች የሚያስተላልፈው መልእክት። ፖለቲከኞች እርስ በራሳቸው የህዝብን ተቀባይነት ለማግኘት ያለውን ፓርቲ ያለውን ብልጽግና መተቸት ይችላሉ። መከላከያ በጎሳ እይታ ማየት እንዲያቆሙና ምክንያቱም መከላከያ የመጨረሻ የአገሪቱ ምሽግ ነውና የሰላም ምሽግ ነውና መከላከያን እንደ ጎሳ ወይም በብሔር ወይም በሃይማኖት እንዳይከፋፍሉና መከላከያ ከፖለቲካ ውጪ ቢያደርጉትና ወደ መከላከያ እንዳያስገቡ። እስካሁን የተከታተላችሁት እንግዲህ ከአቶ አብዲ መሐሙድ ዑመር አብዲሌ ጋር ያደረግነውን ቆይታ ነበረ። እንግዲህ ቆይታችንን በዚሁ ለመቋጨት ተገደናል። ብዙ ማውራት እንችል ነበረ፣ ግን ደግሞ ሰዓትን ስለሚገድበን በዚሁ ለማጠናቀቅ እንወዳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። መሰረት ዳባና እንዲሁም አብዲ መገርሳ ካሜራ ባለሙያና ኤዲተር አብረናችሁ ነበረ። እንግዲህ በሌላ እንግዳ እስክንገናኝ ድረስ በዚሁ ልንሰናበታችሁ ነው። አቶ አብዲ መሐሙድ ዑመር ደግሞ እዚህ ተገኝቶ ይህን የመሰለ ቃለ መጠይቅ ከሶፍ ዑመር ሚዲያ ጋር በማድረገው ከልብ አመሰግናለሁ። እኔም አመሰግናለሁ። ቴንኪው። የቀድሞ የሶማሌ ክልል ርዕሰ መስተዳድር አቶ አብዲ መሐሙድ ዑመር ወይንም ደግሞ አብዲሌ ከሶፍ ዑመር ሚዲያ ጋር ቆይታ በማድረገው ከልብ አመሰግናለሁ። ሌላ ጊዜም እንደምንገናኝ ተስፋ አደርጋለሁ። ስለ ቆይታው ግን ከልብ አመሰግናለሁ። እኔም አመሰግናለሁ። ሶፍ ዑመር ሚዲያ